ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ውድ ወንድሞቻችን እህቶቼ ጀዛኩሙላህ ኸይረን አሁን እኔ እዚህ ቦታ ላይ የምገኘው በሳውዝ አፍሪካ ኬፕ ታውን ከተማ ዚነተል እስላም የሚል መስጂድ አጠገብ ነው ያለሁት ይህን መስጂድ የሰሩት ወንድሞቻችን ህንዶች ናቸው አላህ ኸይር ጀዛ አላህ ይክፈላቸው በዚህ አጋጣሚ ማስተላለፍላችሁ መልእክት እንደምታውቁት ዛሬ 1437ኛ ዓመተ ሂጅራ የረመዳን ወር አንደኛው ቀን ላይ ለተሰኞ ቀን ላይ እንገኛለን ስለዚህ በዚህ አጋጣሚ ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን አንድ ሐዲስ ላስተላልፍላችሁ يقول رسول الله صلى الله عليه وسلم من لم يدع قول الزور والعمل به فليس لله حاجة بأن يدع طعامه وشرابه ሚላሉ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ጾሙን ጾሞ መጥፎ ነገር መናገርና መጥፎን ስራ መስራት እስካልታቀበና እስካልተቆጠበ ድረስ ከምግብና ከውሃ መቆጠብ ቢቻል አላህ Subhanahu Wa Ta'ala ምኑም አይደለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ወንድሞች እህቶች እየተራብን እየተጠማን ምንወደው ምግብ ምንወደውን ውሃ ተተን ውለን ከአጅር ባዶ መሆን በጣም ያሳዝናልና አጅራችን አላህ ያበዛልን ዘንድ እያንዳንዳችን ጾማችን ላይ ትኩረት ማድረግ አለብን ኢላሁ ጀዛኩሙላሁ ኸይረን በተቻለን መጠን ሁላችንም ማለት ይቻላል ጾምን ከሚያጥፉ ነገሮች እንቆጠብ ጾሙ ነገሮች ሁለት ከፍሏቸዋል ማለት እነዛም የጾሙን አጅር እንዳለ የሚያበላሽው አለ ተብሎ አጅሩን ቀፎ የሚያደርጉ አሉ ጾሙን እንዳለ ደግሞ የሚያፈርሱ አሉ ጾሙን እንዳለ የሚያፈርሱት ጾም የሚያጣጥፊ ነገሮች አንደኛው መብላትና መጠጣት ነው መብላት መጠጣት የመብላትና የመጠጣትን ሐሳብ የሚያካትቱ ነገሮች በአፋችን በአፍንጫችን በየትኛውም የሰውነት ቀዳዳችን ውስጥ ካስገቡ ጾማችን ይበላሻል ነው ለምሳሌ በአፍንጫ ነው ይችላል ወይም በአፍረተ ገላ ወደ ሆድ ገባና የምግብን ሐሳብ ያካትተ ያዘ ነገርን መጠቀም ጾምን ያበላሻል ነው ሌላው ጾምንም ያበላሻው ነገር ምንድነው ያወቁ ማስታወክ ያወቅን ካስታወክን ጾማችን ይበላሻል እንዲሁም ደግሞ ምግቡም ወደ ሆዳችን የገባው ምግብ ወይ መጠጥም ጾምን የሚያበላሸው አውቀን ከበላን ነው ረስተን ከጠጣን ግን ረሱል ሰለላሁ ዐለይሂ ወሰለም انما اطعمه الله وسقاه الله ያበላው ያጠጣው ጾሙ አይበላሽበትም ይቀጥል ብለዋልና ረሱል ሰለላሁ ዐለይሂ ወሰለም ጾማችን መቀጠል እንችላለን እና ሶስተኛው ጾሙን የሚያበላሸው ነገር በረመዳን በቀን የግብረ ስጋ ግንኙነት ከባለቤትሽ ጋር የግብረ ስጋ ግንኙነትን ከፈጸም ጾማችን ስለሚበላሽ የግብረ ስጋ ግንኙነት መፈጸም የለበትም ነው አንድ ሰው በረመዳን በቀን የግብረ ስጋ ግንኙነት ከፈጸመ ወንጀሉ በጣም የከፋ ነው ከባድ ወንጀል ነው ተውበት ማድረግ አለበት ቀባ ማውጣት አለበት ቀጣት ደግሞ 2 ወር በተከታታይ መጾም አለበት ካልቻለ ባሪያ ነፃ ማውጣት አለበት አንደኛው ካልቻለ 2 ወር በተከታታይ መጾም አለበት ካልቻለ ደግሞ 60 ደሃ ይቀልባል ነው አራተኛው ጾምን የሚያበላሸው ነገር ስፐርም ወይም ደግሞ ፍትወት የዘር ፍሳሽ ሆን ብሎ አውቆ ማውጣትና ማፍሰስ ጾምን ያበላሻልና ይሄንም ከማድረግ ልንቆጠብ ይገባል ምክንያቱም አንድ ሰው ጾም ሲጾም አሉ ሚሳሰለ فاذا كان صوم يوم احدكم فلا يرفث ولا يسخر ጾመኛ የሆናችሁ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም አትቀልዱ ወይም ማለትም አትሳደቡ ብልግና ቃላትን አትናገሩ ስሜት ቀስቃሽ የሆኑ ነገሮችን አትጠቀሙ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ከስሜት ቀስቃሽ ከሆኑ ነገሮችን መጠንቀቅ አለብን ምናልባት አንድ ሰው በእንቅልፍ ልቡ ተኝቶ ያለ ስፐርም ወይ መንይ ቢወጣው ግን ጾሙ አይጠፋበትም አይበላሽበትም እና ሆን ብሎ ግን ራሱ ካወጣው ግን ጾሙ ይበላሻል ነው ሌላ ጾምን ከሚያበላሹ ነገሮች ሒጃማ የሚባለው አላ ኺላፍን በይነ ዑለማዎች ጋር ኺላፍ ቢኖርም ግን ራጂሁ ምንድነው ይሄ ደም መለገስ የሚባለው ደም በጣም ደም መለገስ ምን ሰጥ ከሆነ ጾማችን ይበላሻል ነው ምናልባት ለምርመራ ተብሎ የሚሰጥ ደም ጾምን አያበላሽም ሌላው ግን ደም ለመለገስ ተብሎ የሚሰጠው ጾምን ያበላሻል ይላሉ ሌላው ጾም የወር አንድ እህቶቻችን የወር አበባ ከመጣባቸው ጾማቸው ይበላሻል እንዲሁም ጾም የጾመች ነፍሰ ጡር ጾማ ከሆነ ጾማ ብትወልድ ማለት ነውና የንፋስ ደም የወሊድ ደም ሲመጣባት ጾማ ይበላሻል ነው እንደዚህ ጾማቸው የተበላሸባቸው ሰዎች ጾማቸው የሚያበላሹ ነገሮችን ከፈጸም ቀዳ እናወጣለን በተለይ የግብረ ስጋ ግንኙነት ጾም ከጠፋ ቀደም እንደገለጽኩት ቀዳ ወጣጡ ቀዳ ቢወጣም ግን ክፍያው በጣም እጅግ ከፍ ያለ ይሆናል እንደዚህ ጾምን ዛሂር ሆነው ጾምን የሚያበላሹ ነገራቶች ናቸው ሌላ ጾም የማያበላሹና በዘልማድ ግን ጾም ያበላሻል ተብሎ ይታሰባሉ እንደዚህ ጾምን የማያበላሹ ነገሮች ልቀስላችሁ እነዛም በቀን ሰውነትን መታጠብ ጾምን አያበላሽም ምራቅ መዋጥ ጾምን አያበላሽም
እንዲሁም ደግሞ ስዋክ መጠቀም ጾምን አበላሽም በሙሉ በጾሙ ቀን ስዋክ ብንጠቀም ጾማችን አይበላሽም ሌላው ሆነ ምግብ መቅመስ ጾምን ያበላሽም ካዋጥነው ግን ጾሙ ይበላሻል መቅመሱ ብቻ ጾምን ያበላሽም ضروري ካልሆነ ግን ደንገብጋቢ ካልሆነ ግን መቅመስም የለብንም ምክንያቱም ስሜታችንን መጠበቅ ስላለብን ማለት አጋጣሚ እህቶቻችን ስራ ሲሰሩ ሊመጣ ይችላል እና እንዲሁም አንድ ሰው ቅድም እንዳልኩት በህልሙ በእንቅልፍ ልቡ ስፐርም ቢወጣው ጾሙ አይበላሽም ቱከት እኛ ሳንፈልገው በራሱ ካስታወከን ጾማችን አይበላሽም ጀዛኩሙላሁ ኸይራን ሌላው ጾምን ይሄ እንደዚህ በዛሂር ጾም ያበላሽ ነገሮች ናቸው ግን ማዕነዊየን የጾሙን አጅር ባዶ የሚያደርጉ ነገሮች አሉ እነዛ ምንድናቸው ውሸት መናገር ሰውን ማማት ሰውን ማጣላት ሙዚቃ መስማት በእጅ ሰውን መምታት በእግራቸው ወደ حرام ቦታ መሄድ እነዚህ ነገሮች ጾምን አጅሩን ባዶ ያደርጉብናል ለዚህ ነብዩ ሰለላሁ ዐለይሂ ወሰለም መግቢያ ላይ የተናገሩት ሐዲስ የተቀሱልን ከምግብና መጥፎ ነገር መናገርና መጥፎን ስራ መስራት ያልተወሰው ከምግብና ከውሃ መቆጠቡ ብቻ ለአላህ Subhanahu Wa Ta'ala ምንም አይደለም ያሉት ይሄ ነውና ሁላችንም አይናችን መጾም አለበት حرام ነገር ማየት የለበትም ጆሮአችን መጾም አለበት حرام ነገር መስማት የለበትም ምላሳችን መጾም አለበት حرام ነገር መናገር የለበትም እጃችን መጾም አለበት ወደ حرام መዘርጋት የለበትም እግራችን መጾም አለበት ወደ حرام ቦታ መሄድ የለብንም ወንድሞች እህቶች አው ረመዳን የመጣው እስር ቤት ነው አይናችንን ሊያስር ጆሮአችንን ሊያስር ምላሳችን ለማስር እጃችን እግራችን ጥፍር አድርጎ አስሮን ወደ አላህ ብቻ እንድንመለስ ለአላህ ኸልዋ እንድናደርግ ነው የመጣው ረመዳን ወር ወንድሞች እህቶች ረመዳን ወር 10 አዋኺር የመጨረሻው 10 ቀናት ሲገቡ ኢዕቲካፍ እንገባለን ኢንሻአላህ ተዓላ ኢዕቲካፍ እንገባለን ለምንድነው እንደው መላው ሐያታችንን በመስጂድ አስረን ወደ አላህ ብቻ ተደረው ተቀርብ ለማድረግ ነውና በሰማነው ምን ተቀም ሰው አላህ አድርገን ሐቂቃ ጾምን ጾም ሰው አላህ አድርገን እላችኋለሁኝ ጾምን ከሚያጠፉ ነገሮች ዛሂረን ባጢነን በውጫዊም አካል ይሁን በውስጣዊነትም ጾምን ከሚያጠፉ ነገሮች ተቆጥበን ሙሉ ጾም ምን ጾም ሰው አላህ አድርገን ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነብይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ